ሰላም ሰላም ቤተሰብ እንደምን አላችሁ? ከኔ ጋር ሁሉም ሰላም ነው። በያላችሁበት ሰላማችሁ ይብዛ እያልኩኝ ሰሞኑን ትንሽ ጠፍቼ ነበርና ዛሬ በድጋሚ መጥቻለሁ። በሆነ ጉዳይ ምክንያት ትንሽ ጠፍቼ ነበርና ይህን ቪዲዮ ላይክ ሼር አድርጉ ቤተሰብ፣ በጣም አስፈላጊ ነው ለኔ ማለት ነው። እና ትናንትና ሄርሜላ በለቀቀችው ቪዲዮ ሀሳባችንን እንሰጣለን ማለት ነው። እንግዲህ ከአብርሽ ከቤት ወጥቶ እንደነበረ ቤት ስቀመጥ ጭንቀት እንደሚፈጥርብኝና ህመም እንዳለው ምናምን ተናግሮ ከቤት ወጥቶ ገዝተውስ ነበርና ከዛም እና ቤራና እነ ብሩክ ወደ ቤት መልሰውት ቤት ነበረና በዛን ሰዓት ሄርሜላ ቤት መጣች እያጎረሰችው። እኔ እግዚአብሔር ነው የምላችሁ የእነዚህ ልጆች ስራ እኔ በጣም ግራ እያጋባኝ ነው ያለው ማለት ነው። ሄርሜላ ለምንድን ነው በዚህን ያክል ድረስ የምትሳፈጨው? በዚህን ያክል ድረስ አለባበስሽ፣ ለሱ የምታደርገው ነገር ምናምን ነገር ደስ አይልም። የእውነት ደስ አይልም። እና በአንድ በኩል እውነት የሚመስል ነገር አለው፣ በአንድ በኩል ደግሞ የአብረሽና የሩታ ደግሞ እውነት የማይመስል ነገር አለው። ስራ ነው የሚመስል አብዛኛውን ጊዜ ማለት ነው፣ እንደምታዩት ማለት ነው። አሁን የሩታ የመውለጃዋ ሰዓት ስለደረሰ ምናልባት በዚህ ምክንያት ተጣልተናል ምናምን ብለው አይዲያ ለምክር ያደረጉት ነገር ይመስለኛል። እንግዲህ እንደተጋቡ እውነት ነው ማለት ካስታወሳችሁ የፋሲካ ሰዓት ነው የተጋቡትና እርግዝና በዛመት የተፈጠረ ነገር ነው። ግን አንድ ክርስቲያን የሆነ ሰው በማማት ላይ እንደዚህ ፕሮግራም የሰርግ ቀለበት የምናደርግበት አይደለም። ማንም ሰው አያደርግም። እንግዲህ እነሱ ባለማወቅ የሚሆን በማወቅ የሚሆን ያነገዳለው ብዙዎቻችን ተቃውሞ አድርገንባቸዋል ማለት ነው። በጣም ነው ናቸው። ሁለተኛ ነገር ደግሞ በቃ ያ ፕሮግራም ተደረገ ምንም ነገር ሳይቆዩ 15 ቀን እንኳን አልቆዩም። እንደዚህ አይነት ነገር መጣ በማላቸው ሰው ገባ እራሳቸው ተጣሉ። እንደዚህ አይነት ነገር ተፈጠረ፣ ተለያዩ ማለት ነው። በትንሿ ነገር ከዚህ ተዳርሰው አሁን ላይ ተለያይተው እየኖሩ ነው ያሉት። ግን የሆኑትን ነገሮች ስናስባቸው በቃ ባጭሩ መቋጨት የሚችል ነው ብዬ ነው የማስበው፣ እንደኔ ማለት ነው። እኛ ያክል ድረስ እየተጓተተ የሚሄድበት ነገር ነው። ገብታችኋል? ይህን ያክል ድረስ በሆነ ከላይ ወደ ጥፋት ሲጨምሩ ከዚህ ደርሰዋል ማለት ነው። እና እንደኔ የእነሱ ነገር በጣም ከባድ ነው ብዬ ነው የማስበው። ማለት ሁላችንም ቢሆን ባለትዳር የሆነ ሰው ይህን ያክል ጊዜ ችግሩን ፈቶ በሰላም ይኖራል፣ ነገሮች ይስተካከላሉ ብዬ ነው የማስበው። የእነሱ ለስራ ሊሆን ይችላል ብዬ ያስቡበት ምክንያት ነገሮችን ከጥፋት ላይ ጥፋት እየደራረቡ እንዲሁም ደግሞ በትንሹ ነገር በቃ ለጸብ መንሳት እንደሚነሳሱና ችግሩን ነገር ትንሿን ነገር እያካበዱ እንደሆነ አይተናል ማለት ነው። በዚህ መሀል ደግሞ ይህ ነገር ለማድረግ ደግሞ ሄርሜላ ተመችቷታል። አሁን ትናንትና ሄርሜላ የመጣችበት መንገድ ደስ አይልም። መታ ስታጎር ሰው አለባበሷ፣ ቁራቁቷን የእውነት በጣም እኮ ነው የሚያስጠላ። እንደዚህ ነገር ማድረግ ማለት ነው። በቃ ከህይወቱ ውጭ ከተባልሽ መውጣት አለብሽ። የእውነት የሚሆን የአብርሽና የሩታ ስራ ቢሆን ግን የሚሆነው ነገር ግን ደስ አይልም። የእውነት ደስ አይልም። በቃ አንድ ሴት ልጅ ያን ያክል ድፍረት ኑሯት ባለትዳር ላይ እንደዚህ ነገር አታደርግም። ለምንድን ነው ሴቶችን የምታሰድቡት? ስለዚህ ሄርሜላ ነገሮችን ብታቆሙ መልካም ነው ብዬ አስባለሁ። ነገር ግን ትናንት ነው የተለቀቀው ቪዲዮ፣ ከትናንትና ወዲያ የተሰራ ቪዲዮ ነው። አሁን ዛሬ ሁላችሁም የቆየ ቪዲዮ ነው የለቀቁልን፣ ሌላ አዲስ ቪዲዮ ስላልሰሩ። እናም ቤተሰቦቼ የሁላችንም የነሱ እንትን በቃ ሚዲያ ላይ ተጀምሮ ሚዲያ ላይ መለያየቱ፣ መፋታት፣ ወረቀት እንቀዳደድ ማለት ትንሽ ሲጣሉ አሁን ሰዓት እንፋታ ያን ያክል ሩታ እንትን ማለት አልነበረባትም። ገብቷችኋል አይደለ? በቃ ነገሮችን ተተዋርገን በሽማግሌ ሂደን እንጂ ዛሬ ተበሳጥቻለሁ ዛሬውኑ ወረቀቱ ላይ ፈርምልን ብለን የምንወስነው ነገር አይደለም። ገብቷችኋል አይደለ? ዛሬ የሚሰማን ስሜት ሌላ ነው፣ ነገ ደግሞ ሌላ ጊዜ ስለሆነ በአንድ አይደለም ትዳር የሚፈታው። እና ይሄ ነገር ትንሽ ድራማ ነው ብዬ አስባለሁ እኔ። ገብታችኋል? በቃ ትናንት ተጣሉ ዛሬውኑ ፍች ፈልጋለሁ የምንልበት ነገር አይደለም ብዬ ስለማስብ ነገሮችን ቆም ብለን እናስባለን። በአንድ እንትን የሚባል ነገር የለም ማለት ነው። ምክንያቱም በህግ እነሱ ነገሮቹ አለመግባባታቸውን አይደለም ወደ ህግ ፍርድ ቤት ድረስ የሚሉ ያደረጋቸው እና ፍርድ ቤት ደግሞ በአንዴ ወስኖ ባንዴ እንደዚህ ብሎ እንትን የሚሰጥበት ትፋታላችሁ ብሎ የሚያዝበት አይደለም። የሚስማሙበት ነገሮች
እንዲሁም ብዙ ነገሮች ብቻ መረጃ ይፈልጋል ራሱ ከአንድ የሚል ነገር አይደለም። እና ይሄ ነገሮቹ ድራማ ናቸው። በቃ ነገሮችን ለማስረዘም ምናምን የተፈጠረ ነገር ብዬ ነው እንጂ ማስበው ይህን ያከረው ሩታም በርከት ተዛልቅ እያላሰበ እንግዲህ የእነሱን ነገር እውነቱን የምናየው ሩታ ከወለደች በኋላ አብረው ከአብርሽ ከሚመጡ ከሆነ እስካሁን የሰሩልን ድራማ ነው፣ ለስራ ነው ብለን እናስባለን። ግን ከአሁን በኋላ የማይገናኙ ከሆነ ምንም የማይታዩ ከሆነ ለእኛም ቪዲዮ ከአሁን በኋላ ጭቅጭቅ የሚፈጥሩ ከሆነ የእውነት በጣም ያስጠላል። የራሳችን ጥያቄ ስለሚፈጥርብን ነው። በቃ እዛ ጋር ሩታ ታለቅሳለች፣ ነገ ደግሞ አብርሽ መጥቶ ያለቅሳል። ሁለታቸው እንዴት ነው እንጂ ፍቅር አለ አይኖረም። እንደኔ ነገሮቹ ከባድ ናቸው። ከአሁን በፊትም ጋር ሩታም እያጠፋች እየተመላለሱ እሱ ያደረገችው ሲደግመው መሆን የለበትም። ግን ሶሻል ሚዲያ ላይ መተንኛ መስራትም ስለምንፈልግ እነሱም ሀሳብ እንዲፈጥሩበት ስለፈለጉ ቪዲዮ የሚለቁት ቪዲዮ ኮሜንት የሚከፍቱት እኛ ሀሳባችን እንድሰጥ ስለሆነ ድረስ ሁላችንም የተሰማንን ባየንበት በገባን መንገድ ነው ሀሳባችን የምንሰጥ እንጂ እነሱ በሽማግሌ የሚፈታ ነገር ነው። ሁለተኛ ነገር ደግሞ ባልና ሚስት ሲፋታ እነሱ ስራ ነው ብለው ካላሰቡ ድረስ የቤት ገመና ሚዲያ ላይ አይወጣም ብዬ ነው የማስበው ማለት ነው። ቤተሰቦች ሁሉም ሰው እንዳያችሁ ሶሻል ሚዲያ ላይ የእውነት ነው የምላችሁ አርቲስቶች፣ ታዋቂዎች፣ ዘፋኖች፣ ምኖች ብዙዎቹ በቃ ትዳራቸው አይጸናም። ለምን እንደሆነ አላውቅም። ገብቷቸዋል። አሁን እኛ ራሱ ትንሽ ዩቱበሮች ራሱ የምናያቸው ብዙዎቻቸው ተለያይተው የሚኖሩ ለምንድን ነው ሶሻል ሚዲያ እንደዚህ ሊሆን የቻለው? ገብቷቸዋል አይደል? በጣም ሰው ነው የሚለያየው ማለት ነው። እንግዲህ እንዳያችሁት በጣም ብዙ ቁጥራቸው በጣም ብዙ ናቸው የሚታዩ በጣም የሚዋደዱ በጣም የሚፋቀሩ እኛ ራሳችን በቃ የእውነት ነው ይሄ ነው ህይወታቸው ብለን የምናስባቸው ሰዎች ምንም አይነት ክፍተት የላቸውም ብለን የምንጠብቃቸው ሰዎች ተለያይተው እያየን እና ውስጡ በጣም ከባድ ነው። የሰው ልጅ ጸብ የለም ማለት አይቻልም። የምንኖረው ሌላ የምናሳየው ሌላ አብዛኛው ላይ ሶሻል ሚዲያ ላይ እና ብቻ ከባድ ነው ብዬ ነው የማስበው። ሁላችንም እንደዚህ አይነት ነገር ልንማር ይገባል። መጥፎ ጎኑን ብቻ ለሰው ማሳየት የለብንም ብዬ አስባለሁ። መልካሙ ጎኑንም መጥፎ ጎኑንም ብናሳይ መልካም ነው ብዬ አስባለሁ። ሰው ይማርበትና ትዳር ላይ ግን ይህን ያክል ጭቅጭቅ፣ ይህን ያክል ውዝግብ ለተመልካች ባናቀርብ መልካም ነው ብዬ አስባለሁ። ምክንያቱም ሶሻል ሚዲያ የሚጠቀመው አብዛኛው ወጣት ስለሆነ ማለት ነው። አብዛኛውን ተማሪ ወጣት ነው ሶሻል ሚዲያ ላይ እየተጠቀመ ያለውና ይሄ ደግሞ ለወጣቶች በጣም ተጽዕኖ ይፈጥራል የምናስበው ማለት ነው። ገብቷችኋል አይደለም? እናም ቤተሰቦቼ ነገር ግን አብርሽ ከህመሙ አገግሟል። ሁላችሁም የምታውቁት ነገር እንደታመመ አይደለም። ቡታጅራ ቤተሰቦቹ ጋር ዘና ፈታ እያለ ነው። እርግጥ ጭንቀት ይፈጥራል። አብርሽና ሩታ እንደዚህ ባይኮራረፉ መልካም ነበር። እንግዲህ ዛሬ ደግሞ ቪዲዮ ይለቁልናል እና ያለን ጥሩ ነገር እንደሚያሳልፉ ተስፋ አደርጋለሁ ማለት ነው። እንግዲህ ሲጀማ ብዙዎቹ ቡታጅራ ነው ያሉ። ትናንትና ደመራ እያበሩ ነበርና አንዳንድ ቪዲዮ ተለቋል። ስለዚህ ዛሬ እንጠብቃለን። ብቻ ነገሮቹ ተስተካክለው ሩታና አብርሽ አብረው እንደሚመጡ ተስፋ አለን።